ሰላም በማጣታችን በጣም ብዙ ነገር እየተጎዳን ስለሆነ ሰላም እንዲሆን ይደረግልን። ህዝቡ ተረድቷል። በርግጥ ሀገር መከላከያ ሰራዊት አቅም እንዳለው እናውቃለን። በአየርም በምድርም ብሎ ተፈለገ ቦታ ላይ ሊደርስ ይችላል። ግን ሁሉ ጊዜ አማራ ክልል ላይ ቆሞ ይኖራሉ። የአማራ ክልልን ሰላም በሱ ዘበኝነት በሱ ጠባቂነት ስንጠበቅ እንኖራለን ነው። ሰላሙን ማምጣት የምንችል ራሳችን እስከሆነ ድረስ የሚነሱ ነገሮች ሊፈቱ የሚችሉ ነገሮች ፊት ለፊት አሉባልታም ከሆነ ምንም ከሆነ ፊት ለፊት እንነጋገር። በቃ እኛ ኑሮ ውድነቱ አስጨንቆናል፣ ስቃይ በዝቶብናል። የትም ቦታ ሄደን ልጅ ማሳደግ ፍቃድ ልጆቻችን አይማሩም እና ይሄ ባለበት ምን እንሁናው ግራ የገባ ነገር ነው የመጣው። እኛ መኖር እንፈልጋለን፣ በሰላም እንፈልጋለን። ስልጣን የሚፈልግ የጊዜ ገደብ አለ። ስልጣን በዚያ መያዝ ይችላል። አለመታደሉን ሆነው እንጂ ሰሜን ኢትዮጵያ እንደ እሳት ተቃጥሎ ወጥቶ ረፍት ይሰጠው ነበር እንጂ ሌላ ግዳጅ ይሰጠው ነበር። የማን ልጅ ነው ኢትዮጵያ? ማነው? አንድ ሀገር እኮ አይኗ መከላከያ ነው። በእውነቱ ከሆነ ሀገራችንን ማሳደግ ነው የምንፈልገው እኛ ወጣቶች ማለት ነው እንጂ ለጦርነት ወይም ለተለያየ ነገሮች ሰለባ መሆን የለብንም።